ይነሳ ሲል አንድ ታሪክ አለ እኮ ሰውየው እኔ በቃ አላህ ነው የሚያበላኝ አላህ ነው የሚያጠጣኝ ቁጭ ብዬ የአላህን ሪዝቅ ነው የምጠብቀው ብሎ መስጂድ ቁጭ አለ። አንድ ቀን አለ ፈራበው። በዛኑ ቀን አንድ ሰደቃ ይዞ የመጣ ሰው ነበር። ትልቅ ሩዝ ምናምን ይዞ መጥቶ ቁጭ አድርጎ ያሉትን ሰዎች እሱ እኮ ዳር ይዞ እዛ ጋር ተቀምጧል። አላህ ነው በቃ አላህ ራሱ ያመጣዋል ብሎ በእርግጥ ትክክል እኮ ነው። አፉስ ከፍቶ እንዲጎርስ እዛ ጋር ሰውየው አመጣ። የሰደቃ የሚያከፋፍለው ሰው ያሉትን ሰዎች አብልቶ ይዞ ሄደ። ሁለተኛም ቀን እሱ ማንም እያናገረው አይደለም፣ ተደብቋል። እዛ ግን ይሸተዋል። ያያል እዛ ጋር የሆነ ነገር እየተደረገ ነው። ከሄደ ሰበብ ሊያደርስ ነዋል። በቃ የለም እዛው ቁጭ አለ እና አላህ ግን አላበላው። 2 ቀን ሆነ፣ 3 ቀን ሆነ። በሶስተኛው ሰውየው መጣና ሰው አጣ። ሌሎቹ ሌላ ቦታ ሄደዋል። በቃ ሰው የለም ብሎ ከዚያ እሺ ቆይ ለካ ይዞት ሊነሳ ሲል አላ ሰውየው ሰበባችን እጅ እንዴ ሰው አለ እንዴ ብሎ ወስዶ ሰጣው ማለት ነው። ምን እንዳለ ታውቃለህ? ቢያንስ ያስፈልጋል ሰበብ